የሳምሶን ዶክትሪን በትናንትናው ዕለት ጦርነቱ ቢቆም በዓለም ላይ ምን ሊከሰት ይችላል ብዬ በሰራሁት ቪዲዮ ስለ ሳምሶን ዶክትሪን ትንሽ አንስቼ ነበር። እናም በርካታ ተመልካቾቼ ምንድነው የሳምሶን ዶክትሪን የሚል ጥያቄ አቅርባችሁልኛል። ስለ ሳምሶን መጽሐፍ ቅዱስ ላይ ገብታችሁ ተመልከቱ። እጅግ መሳጭ የሆነ ታሪክ አለው። ሳምሶን እስራኤላውያንን ከሞት ለማትረፍ የተላከ እንደሆነም እዚያው ላይ እናነባለን። ዛሬ የሳምሶን ዶክትሪን ምንድን ነው የሚለውን ነገር እናውራ። የሳምሶን ዶክትሪን ዋናው ጉዳይ እኔ ከሞትኩ ሌሎችም አይኖሩም ነው። የእስራኤል መንግስት ይህን ዶክትሪን መመሪያ አድርጎታል። ይሄ ማለት እስራኤል የመጨረሻ ደረሻ የመጥፋት እድል የሚገጥማት ከሆነ የሚያጠፏትን ሀገር አብራ ታጠፋለች ማለት ነው። በአሁኑ ሰዓት እስራኤል ሊያጠፉኝ ይችላል ከሚሏቸው ሀገሮች መካከል አንድ ቁጥር ኢራን ናት። ኢራን የእስራኤል የመጨረሻዋ ጠላት አድርጋ ቆጥራለች። ሁለተኛው ሶሪያና ሊባኖስ ናቸው በሄዝቦላና መሰል ጉዳዮች። እነዚህ ሶስት ሀገሮች በሳምሶን ዶክትሪን እኔ ከሞትኩ ሌሎቹ አይኖሩም የሚለውን ነገር ይፈጸምባቸዋል ማለት ነው። በ1973 ዓ.ም በእስራኤል ላይ ጦርነት በተከፈተበት ወቅት በዋናነት ጦርነቱን የሚያካሄዱት ግብፅና ሶሪያ በመሆናቸው በኒውክለር ሊያጠፏቸው የነበሩት ኢላማ የነበሩት የግብፁ ዋና ከተማ ካይሮና የሶሪያ ዋና ከተማ ደማስቆ ነበሩ። ይህን ጊዜ እስራኤላውያን ልንጠፋ ነው የሚል የመጨረሻ ተስፋ መቁረጥ ላይ ነበሩ። ስለዚህ እነዚህን ሀገሮች ለማውደም እቅድ ይዘው ነበር። ነገር ግን በእስራኤል የበላይነት ስለተጠናቀቀ የመጠፋፋቱ ደረጃ ሳይደርስ ጦርነቱ ተጠናቀቀ። ሳምሶን ዶክትሪን አሁን በእስራኤል መከላከያ ስትራቴጂ ውስጥ በሰፊ የሚነገር ጽንሰ ሀሳብ ነው። የሳምሶን ዶክትሪን የሀገሪቱን ድንበር ለመጠበቅ ወይም የጦር ኃይሎችን ለማሸነፍ የሚደረግ ጥረት አይደለም። ይሄ ከዚያ በፊት የሚፈጸም ከሳምሶን ዶክትሪን በፊት የሚከወን ስራ ነው። የሳምሶን ዶክትሪን የሚፈጸመው ሀገሪቱ በጠላት ሙሉ በሙሉ ስትወረር የመኖር ወይም የመትረፍ እድል እንደሌላ ሲታወቅ የሳምሶን ዶክትሪን